ይህን ቪዲዮ አሁን እያያችሁ ከሆነ ምናልባት እናንተ ወይም የምትወዱት ሰው ከፖርኖግራፊ ሱስ ጋር እየታገለ ነው። ፖርኖግራፊ በዚህ ዘመን በክርስቲያኖች ዘንድ ከባድ ትግል ሆኗል። ጥናቶች እንደሚያሳዩት ከሆነ በክርስቲያን ወንዶች መካከል 50% የሚሆኑት በዚህ ችግር ውስጥ ናቸው። በቤተክርስቲያን መሪዎችና አገልጋዮች መካከልም የችግሩ መጠን ተመሳሳይ ነው። ወንዶች ብቻ ሳይሆኑ ሴቶችም በዝምታና በሀፍረት ተውጠው በዚህ ትግል ውስጥ ይኖራሉ። እኔ እንደ ክርስቲያን የስነ ልቦና ባለሙያ የችግር የሰዎችን ሕይወት እንዴት እንደሚያመሰቃቀል በቅርብ አይቻለሁ። ግን ደግሞ የእግዚአብሔርን ቃል ከሳይንስ ጋር አቀናጅተን ስንጠቀም የሚገኘውን እውነተኛ ነፃነት በራሴም ይሁን በሌሎች ሕይወት ተመልክቻለሁ። በዚህ ቪዲዮ የምናነሳቸው ነጥቦች በሙሉ የተመሰረቱት እውነትንም ታውቃላችሁ እውነትም አርነት ያወጣችኋል በሚለው የእግዚአብሔር ቃል ነው። ኢየሱስ የሞተው ኃጢአታችንን ይቅር ለማለት ብቻ ሳይሆን የኃጢአትን ኃይል ከሕይወታችን ላይ ጭምር ለመስበር ነው። እርሱ ከሙታን የተነሳው አዲስ ሕይወት እንዲኖረን የነፃነት፣ የዓላማ፣ የደስታና የሰላም ሕይወት። በእነዚህ 3 ተከታታይ ቪዲዮዎች 6 እውነተኛ ጥያቄዎችን እንመልሳለን። በክፍል 1 ቪዲዮ ፖርኖግራፊ ማለት ምን ማለት ነው? ብዙ ጊዜ የአዋቂዎች መዝናኛ ወይም የወሲብ ምስል እንለዋለን። ነገር ግን ከመዝገበ ቃላት ትርጉሙ በላይ ፖርኖግራፊ የሚለው ቃል በቀጥታ ትርጉሙ የሴተኛ አዳሪዎች ምስል ማለት እንደሆነ ስንቶቻችን ነን የምናውቀው? አንጎላችን ፖርኖግራፊን እንዴት ነው የሚያየው? ይህ ሳይንሳዊ እውነታ ሊያስደነግጣችሁ ይችላል። አንጎላችሁ በስክሪን ላይ የምታዩትን ምስልና እውነተኛ ወሲብን መለየት አይችልም። ለአንጎላችሁ ፖርኖግራፊ ማለት እውነተኛ ወሲብ ነው። ይህን የኒውሮ ሳይንስ እውነት በዝርዝር እናያለን። በክፍል 2 ቪዲዮ ፖርኖግራፊ የእውነት በነፃ የሚገኝ ከሆነ ለምንድነው በህይወታችን ከፍለን የማንጨርሰው ዕዳ እያስከፈለን ያለው? ክፍያውንስ ለማን ነው እየከፈልን ያለነው? ከእያንዳንዱ ክሊክ በስተጀርባ ያለውን አስደንጋጭ ጨለማ መንግስት አሰራር በደንብ እናያለን። ምንም ያህል ብንጥር በራሳችን ጥረት ወይም በዊል ፓወር ብቻ ማቆም የማንችልበትን ምክንያቶችንም በሰፊው እናያለን። በመጨረሻም ክፍል ደግሞ ከዚህ ስርዓት ነፃ ለመውጣት ተግባራዊ የሆነ መንፈሳዊ ልምምዶችና ሳይንሳዊ ዘዴዎችን አቀናጅተን እናያለን። ላስታውሳችሁ የምፈልገው ነገር ቢኖር በፖርኖግራፊ ትግል ውስጥ ካላችሁ ይህን ቪዲዮ ለማየት መወሰናችሁ ራሱ ትልቅ ጀግንነት ነው። እውነቱን መጋፈጥ ወኔ ይጠይቃል። ያ ወኔ ደግሞ ወደ ነፃነት የሚወስድ የመጀመሪያው እርምጃ ነው። አንድ ቀላል ጥያቄ ልጠይቃችሁ። ፖርኖግራፊ የሚለው ቃል ትክክለኛ ትርጉሙ ምንድነው? የዚህን ቃል ትርጉም ስትረዱ ዳግመኛ ፖርኖግራፊን እንደ ቀላል መዝናኛ ወይም ከጭንቀት መውጫ አቋራጭ አታዩትም። ፖርኖግራፊ የሚለው ቃል የመጣው ከ2 የግሪክ ቃላት ሲሆን የመጀመሪያው ፖርኔ ሲሆን ትርጉሙም ሴተኛ ዳሪ፣ ገንዘብ ተከፍሏት ወሲብ የምትፈጽም ሴት ማለት ነው። ሁለተኛው ደግሞ ግራፊያ ሲሆን ትርጉሙ ምስል ወይም በእይታ ማሳየት ማለት ነው። እነዚህን 2 ቃላት ስናገናኛቸው ፖርኖግራፊ ማለት በቀጥታ የሴተኛ ዳሪዎች ምስል ማለት ነው። እንደሚሉት አደልት ኢንተርቴይንመንት ወይም የአዋቂዎች መዝናኛ ማለት አይደለም። ይህን ማወቅ ምን ለውጥ ያመጣል ካልን ፖርኖግራፊ የምንዝናናበት ፊልም ብቻ ሳይሆን አንዱ ዘመናዊ የሴተኛ ዳሪነት ወይም ፕሮስቲቱሽን ዘርፍ መሆኑን ይነግረናል። በቪዲዮ ላይ የሚታየው ሰው ሰውነቱን፣ ማንነቱንና ክብሩን እየሸጠ ነው። በፖርኖግራፊና በመንገድ ላይ በሚደረግ የሴተኛ ዳሪነት መካከል ያለው ልዩነት የስልካችን ስክሪን ብቻ ነው። አንጎላችሁ ፖርኖግራፊን እንደ እውነተኛ ወሲብ ነው የሚቆጥረው። ከእውነተኛ ሰው ጋር ወሲብ ሲፈጸም የሚለቀቁት ኒውሮትራንስሚተርስ ወይም ኬሚካላዊ መልእክተኞች ፖርኖግራፊም ሲታዩ በተመሳሳይ መልኩ ይለቀቃሉ። አንጎላችሁ በስክሪንና በእውነተኛ ሰው መካከል ያለውን ልዩነት መለየት አይችልም። በአንጎላችሁ እይታ እናንተ ፖርኖግራፊ ስትመለከቱ ወሲብ እየፈጸማችሁ ነው። ከዚህም ደግሞ ሌላ የከፋ መንፈሳዊ ደረጃ አለ። መጽሐፍ ቅዱስ በአንደኛ ቆሮንቶስ 6:15-16 ላይ ሲናገር ስጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንደሚሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና ይላል ቅዱስ ጳውሎስ። እዚህ ጋር ፖርኔ ወይም በአማርኛው ጋለሞታ የሚለውን ቃል ተጠቅሟል። ስለዚህ በፖርኖግራፊ በኩል ከሴተኛ ዳሪ ጋር ስትገናኙ ከእርሷ ጋር አንድ ስጋ እየሆናችሁ ነው። ነፍሳችሁ ከማታውቁት ሰው ጋር መንፈሳዊ ትስስር እየፈጠረች ነው። እስኪያስቡ በፖርኖግራፊ አማካኝነት እስካሁን ከስንት ሴተኛ ዳሪዎች ጋር የነፍስ ትስስር ወይም ሶል ታይም ፈጥራችሁ እንደሆነ። ስንት ጊዜስ ነው መንፈሳችሁን ለባዕድ መንፈስ አሳልፋችሁ የሰጣችሁት? በአንድ ስክሪን ላይ በሚፈራረቁ ምስሎች አማካኝነት ነፍሳችሁ በሺህ ለሚቆጠሩ ሰዎች ተከፋፍላ ረክሳ ሊሆን እንደሚችል አስባችሁ ታውቃላችሁ? ይህን አስመልክቶ ታላቁ የቤተክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገሩ ዝሙት ማለት ዝም ብሎ ኃጢአት አይደለም፣ ነፍስን ከሌላ ጋር በማጣበቅ የራስን ማንነት ማጣትና መበታተን ነው ይላሉ። ሌላ ልታውቁት የሚገባ የግሪክ ቃል ደግሞ አለ። እሱም ፖርኒያ ይባላል። ይህ ቃል ፖርኔ ከሚለው ቃል የመጣ ሲሆን ትርጉሙም የወሲብ ኃጢአት ወይም የወሲብ ርኩሰት ማለት ነው። ይህም ሴተኛ አዳሪነትን፣ ማመንዘርን፣
ከጋብቻ ውጭ የሚደረግ ወሲብን፣ በአጠቃላይ ከእግዚአብሔር እቅድ ውጪ የሆኑ ወሲባዊ ድርጊቶችን ሁሉ ያጠቃልላል። ቅዱስ ጳውሎስ በገላትያ 5:19 ላይ የሥጋ ሥራዎች ወይም ኃጢአቶችን ሲዘረዝር በመጀመሪያ የጠቀሰው ይህንን ፖርኒያ ወይም የዝሙት ኃጢአትን ነው። ጳውሎስ ሊነግረን የፈለገው የወሲብ ኃጢአት ከእግዚአብሔር ተለይተን የምንኖርበትና ከእግዚአብሔር ፍቃድ ይልቅ የገዛ ሥጋዊ ምኞታችንን የምንከተልበት ዋነኛ መንገድ መሆኑን ነው። ስለዚህ ፖርኖግራፊ ማለት ፖርኒያ ወይም የዝሙት ኃጢአት ነው። አንድ ሰው በፖርኖግራፊ ሱስ ተጠምዷል ስንል በዘመናዊ ከሴተኛ አዳሪ ጋር በሚደረግ የወሲብ ኃጢአት ስርዓት ውስጥ ወድቋል ማለታችን ነው። በአጠቃላይ በመንገድ ሴተኛ አዳሪና በዲጂታል ወይም በፖርኖግራፊ ሴተኛ አዳሪ መካከል ያለው ልዩነት ብዙም አይደለም። የመንገድ ሴተኛ አዳሪ ሰውነቷን ትሸጣለች፣ ገንዘብ ትከፍሏታላችሁ፣ በቀጥታ ታገኟታላችሁ፣ አንድ ስጋም ትሆናላችሁ። ዲጂታል ወይም ፖርኖግራፊ ሴተኛ አዳሪ ደግሞ እርሷም ሰውነቷን በምስል ትሸጣለች። እናንተ ደግሞ ምናልባት በኪሳችሁ ካለ ገንዘብ ይልቅ እጅግ ውድ በሆነው በትኩረታችሁ አቴንሽናችሁ ትከፍሏታላችሁ። እንደሚታወቀው በኢንተርኔት ዓለም ትኩረት እንደ ገንዘብ የሚቆጠር ትልቅ ገቢ ነው። ድረገጹን በከፈታችሁ ቁጥር ጊዜያችሁን፣ ትኩረታችሁንና ነፍሳችሁን እንደ ክፍያ እያስረከባችሁ ነው። ግንኙነቱ በስክሪን ይሁን እንጂ ውጤቱ ግን ያው ነው። እናንተም በመንፈስና በአእምሮ ከእርሷ ጋር አንድ ስጋ ትሆናላችሁ። ልዩነቱ ያከፋፈል ዘዴው ብቻ ነው። ስለዚህ አንድ የፖርን ድረገጽ ክሊክ ባደረጋችሁ ቁጥር ክፍያ እየፈጸማችሁ መሆኑን አትዘንጉ። በትዳር ውስጥ ካላችሁ ደግሞ ሌላ እጅግ አደገኛ የሆነ ችግር አለ። ፖርኖግራፊ መንፈሳዊ ማመንዘር ወይም ስፒሪቹዋል አደልተሪ ነው። ጌታችን ኢየሱስ ክርስቶስ በማቴዎስ 5:28 ላይ ሲናገር እኔ ግን እላችኋለሁ ወደ ሴት በምኞት ያየ ሁሉ ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ኢየሱስ እያለን ያለው ማመንዘር የሚጀምረው አልጋ ላይ ሳይሆን በአእምሯችሁ ምስልና በነፍሳችሁ ፍላጎት ውስጥ ነው። በፖርኖግራፊ በኩል ወደ ሌላ ሰው በምኞት ስትመለከቱ ያ ሰው በአካል ባይኖርም እንኳን በአእምሯችሁና በመንፈሳችሁ ግን ከእርሱ ጋር ወሲባዊ አንድነት እየፈጠራችሁ ነው። ስለዚህ ፖርኖግራፊ ስታዩ ያመነዘራችሁ ነው። መንፈሳዊ የፍቅር ግንኙነት ወይም ስፒሪቹዋል አፌር እየፈጠራችሁ ነው። ሶስተኛ ሰውን ቅዱስ ወደ ሆነው ወደ ትዳራችሁ አልጋ ላይ ይዛችሁት እየገባችሁ ነው። በመጨረሻም የፖርኖግራፊ ሱስ የጣዖት አምልኮ ነው። እርካታን ከእግዚአብሔር ይልቅ በወሲብ ውስጥ መፈለግ ነው። እግዚአብሔር አያስፈልገኝም፣ ደስታዬን በራሴ እፈጥራለሁ ማለት ነው። ይህ ደግሞ ወደ ጥፋት የሚወስድ የሱስ አዙሪት ውስጥ ይከታችኋል። ወሲባዊ ደስታ በእግዚአብሔር እቅድ ውስጥ መልካም ነው፣ ግን የምናመልከው ጣዖት ሊሆን አይገባም። እስካሁን ያየናቸው ነጥቦች ወደ አንድ ትልቅ እውነት ይመሩናል። ፖርኖግራፊ ተራ መዝናኛ ሳይሆን የዘመናችን የጣዖት አምልኮ ማዕድ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ 10 ላይ እንዲህ ሲል ይናገራል። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ጳውሎስ ለማለት የፈለገው እውነተኛውን የእግዚአብሔርን አምልኮ የአጋንንትን አሰራር ከሚጋብዙ ከረከሱ ልምምዶች ጋር መቀላቀል እንደማንችል ሊነግረን ነው። በጥንት ዘመን በአንድ ማዕድ ላይ አብሮ መብላት የጠበቀ ግንኙነትና የህብረት ምልክት ነው። በጣዖት ቤተ መቅደስ ቀርቦ የሚበላው ምግብ ተራ ምግብ አልነበረም። ይልቁንም ያ ጣዖት የሚከበርበት ስርዓት ነው። ጳውሎስ ለቆሮንቶስ ሰዎች ሚላቸው በጣዖቱ ባታምኑም እንኳን በዛ ማዕድ ላይ ስትቀመጡ የሐሰት አምላክን በሚያከብር ስነ ስርዓት ውስጥ እየተሳተፋችሁ ነው። በዚህም ደግሞ ወደ ህይወታችሁ ያጋንንትን ኃይል እየጋበዛችሁ ነው ይላቸዋል። ዛሬም ሁኔታው ተመሳሳይ ነው። ስለደበረኝ ነው ወይም ስትረስድ ስለሆንኩ ነው ቪዲዮዎችን የማየው፣ ጌታ ልቤን ያውቃል ብለን ራሳችንን እናታለል እንችላለን። ነገር ግን እነዛን የረከሱ የሴተኛ አዳሪዎችን ምስሎች ስንመለከት እኛም በዘመናዊ የጣዖት ማዕድ ላይ እየቆረስን ነው። ፖርኖግራፊ ፍትወትን፣ ራስ ወዳድነትን፣ የሞራል ውድቀትን ተገን አድርገው ለሚሰሩ የጨለማ ዓለም ኃይላት ዋነኛ መግቢያ ነው። ቴዎሎጂያን ጆን ካልቪን ሲናገር እግዚአብሔር ክብሩ እንዲከፋፈል አይፈቅድም። ለእርሱ የሚገባውን አምልኮ ከረከሰ ነገር ጋር ስንቀላቀል እርሱ ቀናተኛ አምላክ ስለሆነ በቁጣው ይነሳል ይላል። ክርስቶስ ሲናገር ደግሞ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይ ወደ አንዱ ይጠጋል፣ ሁለተኛውንም ይልቃል ይላል። በዘመናዊ የሴተኛ አዳሪ ማዕድ ላይ እየተካፈልን ከክርስቶስ ጋር እውነተኛ ህብረት ሊኖረን አይችልም። ምክንያቱም ልባችን ባለበት ታማኝነታችንም በዚያው ነው። ቅዱስ አውግስቲን ሲናገር ደግሞ ኃጢአት ከእግዚአብሔር ፍቃድ መለየት ነው። በዛም መለየት ውስጥ አጋንንታዊ ኃይሎች ወደ ሰው ህይወት የሚገቡበትን መንገድ ያገኛሉ ይላል። አእምሯችሁና ልባችሁን በረከሰ ነገር ከሞላችሁት ራሳችሁን ከክርስቶስ ብርሃን አርቃችሁ ከጨለማ ኃይሎች ጋር እየተስማማችሁ ነው። ወንድሞቼና እህቶቼ ለጥቂት ሰከንድ ደስታ ብለን ህይወታችንን ለጨለማ ኃይሎች አሳልፈን አንስጥ። ዛሬ ምርጫችንን እናስተካክል። በጌታ ማዕድ ወይንስ በአጋንንት ማዕድ? ምርጫው የናንተ ነው። በሚቀጥለው ቪዲዮ ከፖርኖግራፊ ሱስ በስተጀርባ ያለውን የጨለማ አሰራር በዝርዝር እናያለን።